ይህ አሁን የማካፍላችሁ ታሪክ ከ10 ዓመታት በፊት በእኔ ላይ የደረሰ ነው። ያለ ጥርጥር በሕይወቴ ካጋጠሙኝ እጅግ አስፈሪ ክስተቶች አንዱ ነው። አብዛኛውን ጊዜ ሰዎች ውሸት ነው ወይም የፈጠርከው ነው ስለሚሉኝ ይህን ታሪክ ለሰዎች መናገር አቁሜ ነበር። ይህን ታሪክ ለእናንተ እንዳካፍል የገፋፋችው ባለቤቴ ናት። ምናልባት እናንተ ተመሳሳይ ገጠመኝ ያለው ሰው ሊኖር ይችላል በማለት። ታሪኩ እንዲህ ነው። በዚያን ጊዜ ዝቅተኛ ክፍያ የሚከፈልበት ተራ ስራ ነበር። ከዕለታት አንድ ቀን ከስራ ስወጣ በመኪናዬ በር ላይ አንጸባራቂ ሮዝ የተለጠፈ ወረቀት አየሁ። በላዩ ላይ ወዳጃዊ መልእክት ተጽፎበታል። እንዲህ ይላል: አንተ ልዩ ነህ፣ መልካም ቀን እንዲሆንልህ እመኛለሁ። እንዲሁም የፈገግታ ምልክት አለበት። መልእክቱ ደስ የሚል ስለነበር ፈገግ አሰኘኝ። ከዚያ የዘለለ በወቅቱ ብዙም ትኩረት አልሰጡትም ነበር። በሚቀጥሉትም ቀናት ከስራ ስወጣ በተመሳሳይ ቦታ መልእክት ይለጠፍልኝ ጀመር። አንዳንድ ሰዎች አስፈሪና እንግዳ ነገር እንደሆነ ነግረውኛል። እኔ ግን ያገኘሁትን ትኩረት ወድጄው ነበር። በዚያ ወቅት ብዙም ትኩረት የሚሰጠኝ ስላልነበር በአንድ ሰው ትኩረት ማግኘት ደስ የሚል ስሜት ፈጥሮብኛል። 3 ወይም 4 ወዳጃዊ መልእክቶችን ካየሁ በኋላ እኔም በቦታው ላይ መልእክት ለመተው ወሰንኩ። በቀጣዩ ቀን ጠዋት ለስራ መኪናዬን ሳቆም የራሴን የሚለጠፉ ወረቀቶች አውጥቼ መልእክት ጻፍኩ። ወዳጃዊነቱ እንደጠበቀ ትንሽ የፍቅር ስሜት ያለው መልእክት ነበር ያስቀመጥኩት። ከሰዓት ከስራ ስወጣ ሌላ መልእክት በማግኘቴ ደስ አለኝ። የጻፍኩት መልእክት ሰርቷል፣ ምክንያቱም ግለሰቡ በተመሳሳይ መልኩ ጥሩ ስሜት ያለው መልስ ነበር የመለሰልኝ። ይህ ቀልድ ይሁን ወይም እውነት አላወቁም፣ ግን በዚህ ሁኔታ ለጥቂት ቀናት ጨዋታውን ቀጠልኩበት። የእረፍት ቀኔ ከመውጣቴ በፊት ባለችው የስራ ፈረቃ የእረፍት ቀኔ ስለደረሰ እስክመለስ በጣም ነው የምትናፍቁኝ የሚል ይዘት ያለው መልእክት ትቼ ወጣሁ። ከስራ ስወጣ ግን የያዘን ምልክት ብቻ ያለበት ወረቀት አገኘሁ። ጨዋታው በዚህ የሚያበቃ መስሎኝ ነበር። የሆነ ሰው ከኔ ጋር እየተጫወተ እንደሆነ አሰብኩና ቀለል አድርጌ ተቀበልኩት። አሁን ደግሞ ከስራ ስለምቀነስ ነገሩ በዚሁ የሚያቆም መሰለኝ፣ ግን በጣም ተሳስቼ ነበር። በማግስቱ ጠዋት ተነስቼ አንዳንድ የቤት ውስጥ ስራዎችን ሰራው። ለመጀመሪያ ጊዜ ወደ ውጭ ወጣሁት ረፋድ ላይ ነበር። በመኪናዬ በር ላይ እንደገና ያንን አንጸባራቂ ሮዝ ወረቀት አየሁ። አይኖችን ማመን አቃተኝ። በፍርሃት ወደ ወረቀቱ ተጠጋሁ። እንዲህ ይላል: ስትተኛ በጣም ታምራለህ። ይህ በጣም አስፈራኝ። ከዚህ በኋላ ነው አንድ ሰው እየተጫወተብኝ እንደሆነ የደመደምኩት። በእርግጠኝነት የምኖርበትን የሚያውቅ አብሮኝ የሚሰራ ሰው መሆን አለበት። ለእኔ ምክንያታዊ መስሎ የታየኝ ብቸኛው ነገር ይህ ነው። ወረቀቱን ጨምድጄ ጣልኩት። ወደ ስራ ስመለስ ለጥቂት ቀናት መልእክቶቹ ቀጠሉ። መጀመሪያ ላይ ወዳጃዊ ነበሩ፣ ነገር ግን መልስ መስጠት ካቆምኩበት 3ኛ ቀን ጀምሮ መልእክቶቹ አስፈሪ እየሆኑ መጡ። ወዳጃዊ መልእክቶቹ አሁን ወደዚህ ተቀይረዋል። ብትመልስልኝ ይሻላል፣ የት እንደምትኖር እንደማውቅ አስታውስ። ለፖሊስ ለመደውል አሰብኩ፣ ነገር ግን አሁን የሚያውቀው ሰው እያሾፍብኝ እንደሆነ እርግጠኛ ነበሩ። በሚቀጥለው ጠዋት መልእክት ለመተው ወሰንኩ። ተወኝ፣ ካልሆነ ግን ለፖሊስ አመለክታለሁ የሚል መልእክት አስቀመጡ። በእውነቱ ለፖሊስ የማመልከት እቅድ አልነበረኝም፣ ነገር ግን በእውነቱ የማውቀው ሰው ከሆነ በዚህ ጊዜ ራሱን ያሳውቃል ወይም ቢያንስ መልእክቶችን ያቆማል ብዬ አስቤ ነው። ያን ቀን ከሰዓት በኋላ ከስራ ስወጣ የጻፍኩት መልእክት እንደተነሳየው። እናም ከረጅም ጊዜ በኋላ ለመጀመሪያ ጊዜ በመኪናዬ በር ላይ ምንም አዲስ መልእክት አልነበረም። እፎይታ ተሰማኝ። አሁንም ማን እንደሆነ ማወቅ ፈልግ ነበር፣ ነገር ግን መልእክቶቹ ስላቆሙ በጣም ደስተኛ ነበርኩ። ያን ምሽት ድምጽ የሰማው መስሎኝ እኩለ ሌሊት ላይ ከእንቅልፌ ነቃው። ከቤቴዎች ከቆመችው መኪና የተለጠፈው መልእክት ካጋጠመኝ ጊዜ ጀምሮ በፍርሃት ነበር የምተኛው። ድምፁን ለማዳመጥ እየሞከርኩ ለጥቂት ደቂቃዎች አልጋዬ ላይ በዝምታ ተቀመጡ። ከዚያም እንደገና ድምፅ ሰማሁ። የእግር ኮቴና የንፋስ ድምፅ ይመስላል፣ ነገር ግን ቤቱ ራሱ የሚወጣው ድምፅ ይሁን ወይም ሌላ የሚያሰጋ ነገር ለማወቅ አስቸጋሪ ነበር። በፍርሃት የተነሳ በምናቤ የሰማሁት ድምፅ እንደሆነ ገመትኩ፣ ግን ምንም ይሁን ምን ሰላም መሆኑን አረጋግጬ መተኛት ስለፈለጉ ከአልጋዬ ስር የማስቀምጣትን ዱላዬን አንስቼ ከምኝታ ቤቴ በረጅሙ ኮሪደር አቋርጬ ወደ ሳሎን አመራሁ። እያንዳንዱን እርምጃ ስራመድ የከፋ ነገር እንዳይገጥመኝ ማሰብ ጀመርኩ። አንድ ሰው በቤቴ ውስጥ ቆሞ ባገኝ በያዝኩት ዱላ ለመተው እንደማልችል አውቃለሁ። እኔ እንደዛ አይነት ሰው አይደለሁም። ኮሪደሩ መጨረሻ ላይ ደርሼ ቆምኩ። ከክፍሌ ስወጣ የነበረኝ ድፍረት ሁሉ ጠፋ። በኮሪደሩ መጨረሻ ላይ ከቆምኩ ሳሎኑን፣ የመመገቢያ ክፍሉንና ወጥ ቤቱን ማየት እችላለሁ። መብራቱን አብርቼ ካለሁበት ቦታ ሆኜ ክፍሉን ቃኘው። የበለጠ ለመንቀሳቀስ በጣም ፈርቼ ነበር። ለአንድ ደቂቃ ያህል በዝምታ ቆምኩ። ምንም ድምፅ አልሰማሁም። መብራቱን አጥፍቼ በፍጥነት ወደ መኝታ ቤቴ ተመለስኩ። በሩን ቆልፌ ቲቪ ከፈትኩኝ። የማየት ፍላጎት ኑሮኝ ሳይሆን ዝምታውን በቲቪ ድምፅ ለመስበር ፈልጌ ነበር። በመጨረሻም እንቅልፍ ወሰደኝ። ጠዋት ስነቃ ያን ያህል ፈርቼ እንደነበር ሁላ ረስቼው ነበር። የሚበላ ነገር ለመውሰድ ወደ ፍሪጁ አመራው። ያኔ ነው ያየሁት። አንድ ደማቅ ሮዝ ወረቀት በፍሪጁ ላይ ተለጥፎ ነበር። እንዲህ ይላል: ልታርቀኝ አትችልም። ከጎኑም የፈገግታ ምልክት ነበረው። ለ30 ሰከንድ ያህል እንቅጬ ከቆምኩ በኋላ በቤት ያሉትን በሮችና መስኮቶች ለመፈተሽ ሮጥኩ። ሁሉም እንደተቆለፉ ነበሩ። ማንም ሰው የቤቴ ቁልፍ እንደሌለው እርግጠኛ ነኝ። ቤተሰቦቼም የሚኖሩት ክፍለ ሀገር ነው። እዚህ ደግሞ ቁልፍ የሚሰጠው የቅርብ ሰው የለኝም። ከዚያ በኋላ ነገሩን በቀልድ አላየሁትም። ለፖሊስ ደውዬ መረጃ ሰጠው። ምርመራ አደረጉ፣ ነገር ግን ምንም አይነት ጠቃሚ መረጃ ማግኘት አልቻሉም። እንዳለመታደል ሆኖ እነዚህ ወረቀቶች ብቻ ለፖሊስ ብዙ የሚሰጡት ፍንጭ አልነበረም። በስተመጨረሻ እኔ በምሰራበት የመኪና ማቆሚያ ቦታ ያሉ ካሜራዎችን ለመፈተሽ ሞከርን። ነገር ግን እኔ የማቆምበት ቦታ ካሜራዎቹ አይደርሱም። የሰራተኞች መኪና ማቆሚያ ከሱቁ ጎን ነው። እዚያ ደግሞ ካሜራ የለም። ፖሊሶች ድምዳሜ ላይ የደረሱት የሚያውቀው ሰው መሆን አለበት በሚል ነው።
በቤቴ ውስጥ ያገኘሁት መልእክት ባይኖር ኖሮ በሀሳባቸው ስማማ ነበር። በሬን በመቆለፍ በኩል በጣም ጥንቁቅ ስለሆንኩ ማንም ሰው ወደ ቤቴ ሊገባ የሚችልበት መንገድ እንደሌለ አውቃለሁ። እዛ ቤት ውስጥ ለመተኛት ድፍረቱ ስላልነበረኝ ለጥቂት ምሽቶች በጓደኛዬ ቤት አደርኩ። አንድ ቀን ምሽት ከጓደኛዬ ጋር ወደ ሱቅ ሄደን ለብሮቹ ሙሉ አዲስ ቁልፍ ገዛን። ወደ ቤቴ በተመለስኩበት የመጀመሪያው ምሽት ጓደኛዬ አብሮኝ አደረ። ምንም የተፈጠረ ነገር አልነበረም። ጥቂት ወራት አለፉ። ምንም አዲስ ነገር አልተፈጠረም። በስራ ቦታም ሆነ በቤቴ መልእክቶች አልነበሩም። ከሁለት ወራት በኋላ ጠዋት ወደ ስራ ልወጣ ስል ከነዛ አስከፊ ሮዝ ወረቀቶች አንዱን በቤቴ በር ላይ አየሁ። ወረቀቱን በፍጥነት አነሳሁት። እንዲህ ይላል፣ ከአሁን በኋላ መጫወት የምትፈልግ አይመስለኝም። ወዲያውኑ ለፖሊስ ደወልኩ፣ ግን ብዙ የሚያደረጉት ነገር አልነበረም። ከዚያ በኋላ ካሜራዎችን አስገጠምኩ፣ ግን ከዚያ በኋላ ምንም ነገር አልተፈጠረም። የቤቴን ቁልፎች መቀየሬ ህይወቴን አትርፎት ሊሆን ይችላል። የሆነ ሆኖ ይህ የቤቴ ቁልፍ ሊኖረው ይገባል። ለእኔ ምክንያታዊ መስሎ የታየኝ ብቸኛው ነገር ይህ ነው። ሊገባኝ ያልቻለው ግን ለምን እኔንና ያ ሰው ማን ነበር የሚለው ነው።